መጀመሪያ አመከራለሁ ስለዚህ ነው ቆይ ነው በስልክ አልነገርኩህም። ደውልላት ግን እንድታስረዳት ነው የምትለው። ተመልሼ አረብ ሀገር ሄዳለሁ እያለች እንደዛ አይደለም አይ መጀመሪያ እንነጋገር። ምንድን ነው የምትነጋገሩት? ለዚህ ነው አንቺ እንዴ በላት ሴትዮዋ መኖሪያ ፍቃድ ስላሰራችላት ቶሎ መምጣት አለባት ብላለች። በሁለት ወር በሶስት ወር እየመጣች ታያለች። ስለዚህ ይሄ ኢማን ብለህ አሳምናቸው ነው። አሁን በጣም ሆነ ታዲያ ምን ሆነሽ ታደርጉ? ስለዚህ አየሁት አየሩ ነገር አየሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት እጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ እንግዲህ ሰሞኑን በሰራሁት ቪዲዮ ላይ ብዙ ኮሜንት አስቀምጣችሁልኛል ስለ ቤቴ ማለት ነው። በጣም የማመሰግነው በመጀመሪያ እጅግ አድርጌ ነው የማመሰግነው ቤተሰቦቼ ለምትሰጡኝ አስተያየት በጣም የማመሰግነው። አሁንም ብርታታችሁ አይለኝ ይላለሁ ማለት ነው። ምክንያቱም የእናንተ ብርታት ለእኔ ብርታቴ ነው እና ማለት ነው። ስለ ሁሉም ነገር አላህ ይስጥልኝ፣ አላህ ያክብርልኝ። እጅግ አድርጌ ነው የማመሰግነው። እንግዲህ ዛሬ ደግሞ በሌላ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ቪዲዮ ሸር ነው ይዤ የመጣሁት ተንኮል ነው ማለት ነው። እሱም እንግዲህ ያው ታውቃላችሁ እኔ በቪዲዮ መጥቼ አላውቅም። ትናንትና ስለ ቤትሽ አሳይ ባላችሁት በቪዲዮ ነው የመጣሁት። ዛሬ ሁለተኛ ቀኔ በቪዲዮ ስመጣ ማለት ነው። ነገር ግን አንድ ሸር አስቤ ነው ማለት ነው። ሸር ፕራንክ የሆነን ሰው ፕራንክ ላድርግ ነው እንግዲህ ወጉ ደርሶ እስኪ ፕራንክ የሚያደርጉትን እስኪ ልሞክረው ብዬ ፕራንክ ለማድረግ ነው የመጣሁት ማለት ነው። ውድ ቤተሰብ ማንነው ፕራንክ የማደርገው? ወንድሜ ነው ማለት ነው። ወንድሜ እንግዲህ ታውቃላችሁ ከሳውዲ ከመጣሁኝ አንድ ወር ሞላኝ፣ አንድ ወሬ ማለት ነው። ግን አውቄ ትናንትናም ከትናንትና ወዲያም እንደው ሳውዲ መለሳለሁ እሄዳለሁ ምናምን እያልኩ ብያለችን ነገር ተንኮል ስላሰብኩ ማለት ነው። እና አሁን ዛሬ ቢመጣልኝ መሰላችሁ ሳውዲ ልሄድ ነው። ሴትዬ ቪዛ ልትልክልኝ ነው እና ሰሞኑን ጁምዓ ኢሚግሬሽን ሄዳለሁ። ያኔ እሱ ማለት እኔ ከሳውዲ ስመጣ እንግዲህ ታውቃላችሁ ጠቅልዬ ነው የመጣሁት ማለት መመለስ አልችልም፣ አሻራ ስላለብኝ ማለት ነው። ወደዚያ የመመለሱ ቻንስ የለኝም። ነገር ግን እሱ ያን ያክል ብዙም አያጠናድቀውም፣ ያውቃል ግን አያጠናድቀውም። ገባችሁ? ስለዚህ ልመለስ ነው። ሴትዬ ደውላልኛለች፣ ቪዛ ልኬልሻለሁ፣ ስለዚህ በአስቸኳይ መምጣት አለብሽ ህጋዊ ሆነሽ ብለኛለች። ኢቃማ አሰርታ ልትወስደኝ ነው የምለው ማለት ነው ወንድሜን። እና ምን አይነት ስሜት ይሰማዋል፣ ምንድን ነው የሚሰማው የሚለውን አብረን እንከታተል። እንደው እርግጠኛ ነኝ ትናንትናም ከትናንትና ወዲያም ራሱ እንደዚህ ስጠይቀው ራሱ በጣም እየተናደደ ነበር። እንዴ ከአሁን በኋላ አንቺ እዚህ የመጣሽው ምን ጎሎብሽ ነው? በእርግጥ ተሟልቶልን አይደለም እንግዲህ ምን መጣው፣ ግን ብዙ ነገሮች ቤተሰብ አለ፣ ህይወት አለ፣ ብዙ ነገር ስላለን የመጣ ነው ማለት ነው። ቢሆንም ግን ለሱ ምንም አይመስለው ማለት እዚህ ቤት አለሽ፣ እንዲሁም ደግሞ ስራሽን ትሰሪያለሽ ምናምን ነው የሚለኝ ትናንትና የሚያለኝ ማለት ነው። እና አሁን የምለው በቃ ሳውዲ ልሄድ ነው። ማታ እንደነገርኩህ እንደዛ ስላልከኝ ዝም ብዬ ነበር፣ ግን አሁን ሴትዬ እየደወለ ያስቸግረኛለች። ልሄድ ነው ብዬ ነው ድርቅ የምለው። እስኪ የእሱን ሪአክሽን እንመልከት ማለት ነው። ምን ይላል? ሂጂ ይላል። እንዲሁም ደግሞ አንተ ለባሌና ለእናትና ለአባቴ ለወንድሜ ለእህቶች አሳምናቸው፣ ምክንያቱም እኔ እንዲሄድ አይፈልጉም በጭራሽ። በቃ አረብ ሀገር እንግዲህ ሂጄ ከሄድኩኝ ብዙ አመት ስለሆነኝ ተመልሼ ወደ ሌላ ሀገር እንዲሄድ አይፈልጉም እና ያው እዚህ ባልተቤትም አይፈልግም ያኔ እንዲሄድ ስለማይፈልጉ እዚሁ ነው የሚያስቡት ማለት ነው። ግን ይሄዳል ይድረቅበታለሁ። ምን ይላል? ምን ይሰማል? ምንስ ይለኛል የሚለውን አብረን እንከታተል ውድ ቤተሰቦቼ። ወንድሜን ዛሬ እንፈትነዋለን። ሂጂ ይለኛል፣ እወስድሃለሁ፣ አንተንም እወስድሃለሁ፣ ባሌንም መሐመድንም እወስደዋለሁ ነው የምለው ማለት ነው። ግን እወስድሃለሁ ስለው ምን ይሰማዋል የሚለውን እንከታተል ማለት ነው። ምን እንደሚል ቤተሰብ አሁን እደውልታለሁ ማለት ነው። አልመጣም፣ ከስራ ቦታ አልመጣም። አሁን ቤት ይመጣል፣ እደውልለታለሁ ማለት ነው። ውድ ቤተሰቦቼ
እሺ ቤተሰብ መልሼ ልሞክርለት። ቅድም እንዳያችሁ ስደውልለት አይመልስም። አሁን መሄድ አለብኝ። አንተ አሁን ቀስ ብለህ እኔ አሁን ጁምአ እሄዳለሁ። ኢሚግሬሽን እንደሰማሁሽ ብሎ ማንም እንደሰማ እናቴ መጥቶ ማለት አንተ ታሳምናቸዋለህ። መሐመድን ታሳምነዋለህ። አንተ አህመድን እንኳን ችግር የለውም ያሳምነዋለህ። አሁን ላንተ የነገርኩህ እንዴት ትነግረው ነው? ለማን ለእናቴ ነገር እንድትነግራታለህ? ለመሐመድን ያው እሱ እንደምትወስደው ነገረች። የእሷ ባልሽን ወስደዋለሁ። ምን ያናድዳል እኮ ኖርማል ነው። ችግር አለው? ምን ጎደለብሽ? ባንስ ደግሞ መውጊር አለው። የሰው ልጅ ሁሉ ነገር ተሟልቶለት ነው እንዴ ያለው? ስለዚህ አሁን እነሱን አሳምንልኝ። አሁን መሄድ አለብኝ። ጁምአ ሄዳለሁ። ኢሚግሬሽን መሐመድ ይሄን ነው አንተ ምን ትወስዳለህ ትለዋለህ። እናቴን ቀስ ብለው ታምናቸዋለህ። ችግር ቀስ ቀስ እያለ አንተም ተው ትሄዳለህ። አንተን ወስደያለሁ። ሴትዬ እኮ በሷ ወጥ ነው እሱ ነው የምትወስደው መሐመድን ማለት ነው። ስለዚህ አንተን ወስደያለሁ። የተወሰነ ሲቪል ተጣብቅና ችግር አለው አይሻል ማረጋገጥ ኢትዮጵያ ስራ 14 ዓመት እየለፋሽበት ቤት ተሰርቶልሻል፣ ዋብሎልሻል። ቤትሽ ቤት መኖሩ ምን ትለኛለህ? ሳውዲ አየሩ ይመቻል፣ ሰው በቃ ሁሉ ነገር ይመቻል፣ አየሩ ይመቻል። ሁሉ ነገር የሰው ሀገር የሰው ነው አይደለም። እስከዛሬስ ያው እንደማሰማም የምትይ ከሆነ እኔ እደውላለሁ። ለማን የምትደውለው? እንግባባና አንተ ለማሳለፍ ከፈለግክ ደውልላቸው። ምን ልጅ ነው ባንቺ የፈለግሽው? አሁን ይገኝ ችግር አለው። ሴትዬ በህጋዊ መንገድ ትወስዴ ነው። በራሷ ኢቃማ ገዝታልኝ መመራት ይችላል። በሁለት ወር 12 ዓመት ለፋሽ አይደለ? አህመድን እንኳን ችግር የለውም። አህመድ ኖርማል ነው። አሳምነዋል። ሲጀመር ማለት ነው እናቴ ራሱ ነው ይፈልጋታል። አንተ ብቻ እንደምትፈልጋት እኛ እንፈልጋታለን። ሲቀጥል ይሄ ነገር ማለት ነው አንተ ጋር አውጥታ ነው ሲጀመር እናቴ የምትለው እናቴን ባህል ደግሞ እንጂ አይ እሷ ሴትዮዋ አስቸገረቻት፣ እየደወለች ሴትዮዋ አስቸገረቻት ብለህ ተናገር። አሁን ይሄንን ነው የመጣሁት የደወልኩልህ በስልክ ካምናገር ብዬ ነው የደወልኩልህ። ስለዚህ አንተ ስለምን አታውቅም? ያኔ ማሳመናት ማለት ነው። እሺ ለመሐመድ ደውለህ እንደዚህ ነው በስነ ስርዓት በለው። ለመሐመድ ሲጀመር የምደውልበት ምክንያት አንተ በአረብ ሀገር ሂጅ ብላታል ብዬ ነው። እሱ ያስተዳደርሽ ነው ሲጀመር እሱ እንጂ ያገባሽ አረብ ሀገር ሂጅ ብሎ ሲጀመር እሱ እኮ እሱ እንዲሄድ ሲጀመር አረብ ሀገር ሄደ። በቃ እዚሁ በቃ አንቺ አውል ዝም ብሎ ቆይቶ እዛው ሂደን ወልደን እንልካለን። እንደማንኛውም ሰው እዛው እየወለዱ እየላኩ አይደል እንዴ? አየሩ ተስማምቶ ዘና ብለው ፈካ ብለው እየተኖረ ስለዚህ አሁን የምትተባበሪ ነገር ለእሱም ደውልለት። እንደዛ ደግሞ ለናናባትን አሳምንልኝ። አሁን እኮ ኢቃማ ከተሰራልኝ በሁለት ወር በሶስት ወር መጣት እችላለሁ። አይቻቸው መለሳለሁ። ነዋሪ ለመሆን ነው። አንዛ ቤተሰብ አስጠልሻለሁ ማለት እኔማ ቤተሰቦችን አየኋቸው፣ አገሩን አየሁ፣ ሁሉን ነገር ቤቴን አየሁ። በቃ ያኔ ጓደኞቼ ጋር እዛ በቃ እዛው ይሻላል። ጅምር ይሄ በተራሱ ማን ይቀመጥበት ነው ቤቱ ችግር አለ። ይከራያል። አረብ ሀገር እዛ እንትን እያልሽ እሱ ዝግ ማንም ይደሰትበታል። ምን አይነት አስተሳሰብ ሲጀመር እኮ እንዲያለሽ ነው ሲጀመር አልገባኝም። ይከራያል ቤቱ ችግር የለውም። ለቤቱ ስለመከራየት ነው ሲጀመር አመከራየት አይደለም። ችግር የለውም። ስለቤቱ በስልክ አልነገርኩህም። ደውልላት ግን እንድታስረዳት ነው የምትለው። ተመልሼ አረብ ሀገር ሄዳለሁ እያለች እንደዛ አይደለም እንደዛ አይደለም። አይ መጀመሪያ እንነጋገር። ምንድን ነው የምትነጋገሩት? ለዚህ ነው አንቺ እንዲህ በላት። ሴትዮዋ መኖሪያ ፈቃድ ስላሰራችላት ቶሎ መምጣት አለባት ብላለች። በሁለት ወር በሶስት ወር እየመጣች ታያለች። ስለዚህ ይሄ ኢማን ብለህ አሳምናቸው ነው። አሁን በጣም እኮ ነኝ ታዲያ ምን ሆነሽ ታደርጉ? ስለዚህ አየሁት፣ አየሩ ሁሉን ነገር አየሁት። ተለምዷል። ነገር ደግሞ እዚህ ይለመዳል ሁሉን ነገር
ጠቆርኩ የምትይው ነገር እዚህ እየለመሽ ነው ችግር የለውም ኖርማል ነው። አየሩ ምናምን ነው። እዛ ሄደሽ ደግሞ ማንም ቤት እንትን አረ ሰዎች ጥሩ ሰዎች ናቸው። እንደዚህ እንደ ሰራተኛ አይደለም ራሱ። ስለዚህ እኛ ላይ መለከት እናቴም ሲጀመር እንደዚህ ነው ብዬ ሲጀመር አላማከራትም። በአማከራትም ሲጀመር የሚፈጠረው ነገር አለ። ምን ይፈጠራል? ችግር አለ እኮ ኖርማል ነው። አረብ ሀገር ሄዶ መስራት ናፍቆትሽን እንደውም እንትና አረብ ሀገር ሄዶ መስራት ኖርማል ነው። ችግር የለውም። ኖርማል ነው። ግን አንቺ በቃ 12 ዓመት እኮ እንትን አልሽ እኮ። አሁን ልቅስ ደውልልኝ እናቴ ደውለህ አሁን ሳይሆን አሁን አይደል ቆይ አሁን እንደደውል እንመካከር መጀመሪያ ለማሳመን ነው የምትደውል እንጂ ዘለክ አረብ ሀገር እኮ ማለት ትሄድ ነው ምንም ነገር አይደለም። ለመሐመድም እንደዛው መሐመድ ጋር ቆይ ምንድን ነው አላችሁ? ቆይ በመሐመድ ምንም አላወራንም። ተጀመረ እሱ ጋር አንተ ልታሳምነው ማለት እሷ ልትሄድ ነው አረብ ሀገር ሂጂ ብዬሽ ነው ቆይ አንቺ እሱ ጋር ማከሩ እኮ አንተን ትወስድሃለች ሴትዮዋ። አሁን እንዳልኩህ ሴትዮዋ አንተን ልትወስድህ ነው። ሴትዮዋ አንተን ልትወስድህ ነው። ኢማን ትሂድና ትወስድሃለች። ኢቃማ ይሰራልሃል ብላኛለች ሴትዮዋ። ከፈለክ ከፈለክ አሰማ ከፈለክ እኔ በርግጥ እሄዳለሁ ግን አንቺ አትሄጂም። የሆነ ጉድ ነው የራስን እያመቻቸክ እኔን አትሄጂም። አይደብርም? አንቺ እኮ 12 ዓመት ተቀምጠሽ ነው አይደል የመጣሽው? አይ እንዴት ነገርኩህ? ይሄን ልንገርህ ብዬሽ ነው። ዙሮ ለማንኛውም እንደዚህ ነገር አንቀልዱ ምን ይሁን የሚመችሽ ከሆነ የሚመችሽ ለእናቴ ስማ ና የእናቴን እንትን ማለት አትችይም ማለት ና ልንገርህማ ምንድን ነው ናማ ልንገርህ ለማሄድ እንዳትደውል እናቴ ወላሂ እንዳትደውል ና ልንገርህ ና አስረዳህ ምንድን ነው ና ልንገርህ ና በደንብ አስረዳህ ያምሻል ነገራች ተከተማ ድረስ ልቄ ነው የመጣሁት እኔ አንቺ ብታሽውን እንትናሽ ብዬሽ ነው እንጂ ይሄን ለማለት ነው እንዴ? እሺ ለማን ደውል ለምን በባልሽ ጋር እንደውም አንቺ ነሽ ማለት ነው ደውለህ ንገረው ልትሄድ ነው ብለህ አስረዳው። ምንድን ነው አረብ ሀገር ልትሄድ ነው ፍቀድላት ምን ይላልሽ አንተ ልጅ እንደባንቺ ያለ ብለህ ንገረው። ችግር አለ ምን ይላል እንትን ብለህ ነው ሳይል ባንቺ አይልም። እኔ ሲጀመር እንደዛ ነው ወላ አባራሽ ጀመር እዛው ጨረሽበት ጨረሽ አየህ ስማ ናማ ልንገርህ ሱልጣን ናማ ና ቆይ ና ልንገርህ ምንድን ነው አስረዳና እዚህ ጋር ቁጭ በልና በደረጃ በሩን ዝጋው። ሰው አረብ ሀገር ሊሄድ ብሎ ልቡ ይችላል እንጂ አትሂድ ይባላል። ስለዚህ አሁን ፍራንክ አድርጌሃለሁ። ካሜራው እዛ ውስጥ ካሜራው ካሜራው እዛ ውስጥ ቲቪ ውስጥ ሳጋ እንደሚደብረው ፍራንክ ተሳካልኝ። ምን ተሰማህ? ማለት አረብ ሀገር እንግዲህ እንትን ነው እንዴ? አሁን ቤተሰቦችን ተዋወቃቸው፣ ሰላም በላቸው። ቤተሰቦችን ውድ ቤተሰቦች ወደ ቤት ተዋወቁት። እንግዲህ ይሄን ይመስላል። ግን አትሄድም ምናምን ትላለህ ብዬሽ ነበረ። ግን ብዙም እንዲሄድ ይፈልጋል አይደል? ስለዚህ ይቅርታ ቤተሰብ ጉፋን ስለያዘኝ ያስለኛል ማለት ነው። እስኪ ቤተሰቦችን ተዋወቃቸው። ማን ነህ? ከየት ነህ? ወደ የት ነህ? በሚለው ተዋወቃቸው። ካሜራ ፊት ለፊት እንግዲህ ቤተሰብ በጣም የሚፈራው መፍራት ሳይሆን ያኔ ብዙም አይናፈር ነው። እንግዲህ ፕራንክ ለመጀመሪያ ጊዜ ፕራንክ አድርገዋል ማለት ነው። ፕራንኩ እንዴት አየኸው? ግን ደንግጠሃል። ደንግጧል። አፍና ፍራሽ ተያያዘ ማለት ነው። የዛሬ ፕራንክ ይመስላል ከብዙ በትንሹ ማለት ትንሽ አንጨረጭረው ነበር፣ ግን እናቴ ጋር ይደውል ስለነበረ እናቴ ደግሞ ታውቃላችሁ ከመጣሁ ገና አንድ ወሬ አሁን እንዲሄድ የማትፈልግም ሲጀመር አረብ ሀገር እንዲነሳም አይፈልጉም። በእርግጥ ሁሉም ማለት ነው ከባሌ ጀምሮና
እናቴ ከሰማይ ደግሞ እሱ ደንግጦ ከደወለ እናቴ ስለምትደነግጥ ብዬ ነው እንትን ያልኩት። ቤተሰብ የዛሬው ፕራንክ ይህንን ይመስል ነበር። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱን። ወይ ወንድሜ ነው ሱልጣን ይባላል። ኢንሻአላህ በይለት ተዋውቃላችሁ ማለት ነው ቤተሰብ። ኢንሻአላህ ሌሎቹ ቤተሰቦችን ማስተዋወቃችኋለሁኝ። የዛሬ ቪዲዮ ይህንን ይመስል ነበር። በሌላ ተመሳሳይ ቪዲዮ እስከምንገናኝ ድረስ ባይ ባይ።